ቻሌንጁ ተጀመረ። እንግዲህ ከዚህ በፊት እንደምታውቁት ስለ ብሩክ ሪል ስቴት ቪዲዮ ለሰሩ ሰዎች ቲክቶክ ላይ ቫይራል የወጡ ሰዎች ወደ 10 ሰዎች ሸልመን ነበረ። አሁንም እንግዲህ ለሶስት ሰዎች የ400,000 ብር ቻሌንጅ ይዘን መጥተናል። ይሄም የሚሆነው ምንድነው ብሩክ ሪል ስቴት ጋር የተያዙ ቪዲዮዎችን ሰርታችሁ በተለይ እንደምታውቁት ቤት ለሚገዙ ሰዎች ወርቅ እየሸለመን ነው። ከወርቁ ጋር አገናኝታችሁ እንደገና ከፎሎወር ጋር በተያዘ ታውቃላችሁ 1.5 ሚሊዮን ፎሎወር እንዲገባ እንፈልጋለን። አሁን 600,000 አካባቢ ላይ ነው ያለው። ይሄንንም ፎሎ እንድንደረግ አስደርጋችሁ ቪዲዮ በመስራት ብዙ ቪው የታየላችሁ ብዙ ኢንተራክሽን ያገኛችሁ ሶስት ሰዎችን 400,000 ብር እንሸልማለን። ይሄም የሚሆነው ምንድነው አንደኛ ለወጣው 200,000 ብር፣ ሁለተኛ ለወጣው 100,000 ብር፣ ከዛ ሶስተኛ ለወጣው 50,000 ብር እናረግና ከአዳዲሶቹ ፎሎወሮች ደግሞ ምን እናረጋለን 50,000 ብር በሲስተም አውቶማቲክ ራንደም ሰውን መርጥና 50,000 ብር ቶታል 400,000 ብር። ስለዚህ የመቄዶኒያና የመማርን ስንጨምረው ቶታል 1,400,000 ብር ተዘጋጅቷል ማለት ነው። ጋይስ ከዚህ በኋላ ከህዳር 30 በኋላ የምንጠብቀው ነገር አይኖርም። ህዳር 30 ካለፈ እንግዲህ እንደምታውቁት በቂ ጊዜ ሰጥተናል፣ ያልፋል ቀኑ ማለት ነው። ይሄንን እድል ተጠቀሙበት። በዚህ አጋጣሚ መቄዶኒያንም ትረዳላችሁ። ቪዲዮም የሰራችሁ ሰዎች ደግሞ እስከ 200,000 100,000 ሽልማት ታገኛላችሁ ማለት ነው። የመጨረሻው ቀን መቼ ነው? ህዳር 30